መብራት ይቆጥራል። ሰውየው መብራት ይጠቀማል አይደል? የተከራየው ሰውዬ የውሃ አገልግሎት ይጠቀማል። ይሄ ማን ላይ ነው ያለው? ተከራዩ ላይ ነው፣ አከራዩ ላይ ነው። ይሄንን ሰውየው መብራት በመሃል ብዙ ጨምሯል። የጨመረውን እየከፈለ ያለው እየተጎዳ ያለው ማን ነው? አከራይ ነው። መጨመር አይችልም። ውሉ ይዞታል። የ2 ዓመት ውል ስለያዘው አሁን አየኸው። በመሃል ይሄ የኑሮ ውድነቱ የፈጠረበት ክራይሲስ እሱ እንዳለ ነው። ምንም ሊያደርገው አይችልም። ተከራይ ግን የተጠቀመባቸው ነገሮችን የሚጨምርባቸው ነገሮች አሉት። እሱ ታሳቢ መደረግ ነበረበት ብዬ አስባለሁ እኔ መንግስት ያንን ከማድረጉ በፊት። ምክንያቱም አንተን እዛ ጋር ሊያዝ ቆይ ተከራይ ሊድ እስቲ ተከራይ አከራዮች እንዴት ነው? ሪዝነብል በሆነ መንገድ ነው ገንዘብ የሚጨምሩት ወይስ በጣም በተጋነነ እና የእናንተን ነባራዊ ሁኔታ ከግምት ባላስገባ መንገድ ነው በግዴለሽነት ነው ዋጋ የሚጨምሩት? አሁን ተከራይቼ ነው የምኖረው እና ዋናው ኪራዩን የሚጨምረው ደላላ ነው። ደላላ ነው ወሳኙ። የአከራይ ምንም የሚያውቀው ነገር የለም። ለምሳሌ 30 ሺህ ብር የሚከራየውን ቤት በእጥፍ ለምሳሌ አሁን የምኖርበት አካባቢ አፓርታማ የዛሬ ዓመት 30 ሺህ ብር ነበር የሚከራየው፣ አሁን 65 ሺህ ብር ገብቷል ማለት ነው። እና የመጀመሪያው ሪዝም ምንድነው? ሰው ከወጣ 2 ዓመት ውል አለ። ከዛ በመሀል ይመጣና ለገባበት ነው ይላል ቤት የሚኖርበት ባለቤቱ ማለት ነው። ውልም ቢኖር መግባት ይችላል። ውል ባለቤቱ መግባት ይችላል። ገባለው ካለ ሸጣዋለው ካለ መብቱ ነው። ማስወጣት ነው የማይችለው። ግን ገባዋለው እያሉ ምን ያደርጋሉ? ሐሳብ ቀይራን ይላሉ፣ ያከራያሉ። ከዛ አዲስ የሚገባው ሰው እየተጎዳ ያለው እንደውም አዲስ ገቢው ነው። ለምን የ30 ሺህ ብር ውል በ65 ሺህ የተከራየ ነው በአሁን ሰዓት ማለት ነው። ስለዚህ ሂሳቡን የሚመራው ማነው? ደላሎች ናቸው። ይነጋገሩና ሂሳቡ እንዲጨምራል ይባላል። ከዛ ሁሉም ሰው ስታንዳርድ ይኖራል። ልክ የ30 ሺህ እንደነበረ አሁን 65 ሺህ ገብቷል አብዛኛው ቤት። ልክ አንድ ሰው ሲወጣ 65 ሺህ ሆነ ማለት ሂሳቡ። ይሄን ያመጣው ማነው? ደላላው ነው። ደላላው ነው መጀመሪያ ሰው አከራዩን እኮ የሚያመጣው። ተከራዩ እኮ የቤቱ ባለቤት እኮ ሰው አያገኝም። የሚያመጣው ማነው? ደላላው ነው። ቤቱን የሚያከራየው ይዞት ይመጣው ደላላው ነው። የሚነግረው እንደዚህ ነው ደላላው ነው። ሲጀመር ከታች ያለው አከራዩ ውሃ መብራት ብሏል። እንደዛ የሚባል ታሪክ የለም። መብራትና ውሃ የሚከፍለው የተከራየው ሰው ብቻ ነው። ቤቱን ነው የሚያከራየው እንጂ ምን አገባውና ነው ውሃና መብራት የሚከፍልለት? አጠቃላይ የሚከፍለው ተከራይ ነው። መብራትንም ውሃም አጠቃላይ የሚመለከተው ቤቱን የተከራየው ሰው ነው እንጂ ያኛው ሰውዬ ለምን ነው የሚከፍልለት? ተጠቀምበትን 20 30 ሺህ የሚከፍላል እኮ የመብራት የውሃ። ስለዚህ በባዶ ሊቀር ነው ማለት ነው። ውል መብራት ውሃ ራሱ ውሉ ራሱ አግሪመንቱ የሚለው ይከፍላል ነው የሚለው ተከራዩ ማለት ነው። ስለዚህ እችን ሀገር እየመራት ያለው ደላላ ነው። እንደው መንግስት ምንድን ነው እያሰበ ያለው ደላሎች ጉዳይ ላይ? ለምን እነሱ ናቸው ደላላ የመጀመሪያውን ቤት እንድትከራይ ነው አይደል? መሀል ላይ ሆኖ አንተን ከአከራይ ጋር ነው የሚያገናኘህ። አዎ ከአከራይ ጋር ያገናኘህና ይሄ ቤት የምትከራየው በዚህ ነው ብሎ ይነግርሃል። አሁን ለምሳሌ ከጎን ያለው የተከራየው እንዲህ ነው ይለዋል። አያውቅም እኮ ይኸኛው ሰውዬ 30 ሺህ ያከራየው ሰውዬ ሂሳቡን አያውቀውም መጨመሩን። ይሄው እኮ 65 ሺህ ገባ ተባለ 60 ሺህ ገባ ይላሉ። ከዛ የሚነግረው ለአከራዩ ደላላው ነው ሂሳቡን እንጂ። እሺ ለምሳሌ ባያመጣለትስ ከየት ይገናኛል? ደላላ እኮ ይዞ ባይመጣ ሰውዬውን እኮ አይገናኝም እኮ። ስልክ ቁጥር ያለው ደላሎች ጋር ነው የባለቤቶቹ። ከዛ ሂሳብ እንዲህ ነው ይላል። ደላላው አንዴ ካከራየ በኋላ ራሱ ዋጋ ተምኖ ከዛ በኋላ በየአመቱ ወይም ደግሞ በአመት 2 ጊዜ አንድ ጊዜም ጭማሪ ሲኖር ይሄው ደላላ ራሱ መጥቶ ነው ጭማሪው ለአከራዩ የሚናገረው ወይስ? አይ ጭማሪውን የሚጨምረውማ እንትኑ ነው ስምምነት ነው እሱ። ኦኬ ስምምነት አለ በመሀል አለ አይደል? የመንግስቱ አለ፣ ከዛ ደግሞ የግለሰቡ አለ እና ግለሰቡ ጨምርልኝ ይላል። ተጎዳው ለምሳሌ 65 ሺህ የተከራየ 30 ሺህ ያከራየ በአካባቢ ዋጋ ይለና ያስጨምርሃል ማለት ነው። አንተም ደግሞ የሰው ቤት ከመጨቃጨቅ ጨመረ መዞር ነው ወይ ደግሞ እንደ አቅመት ትሄዳለህ ማለት ነው። ራቅ እያልክ ወደሚቀንስበት። ስለዚህ ደላላ ነው ሀገር እያመሰ ያለው ማለት ነው። እና ደላሎቹ በጣም ለሰው አያስቡም። የሚያገኟት ብር በጣም ትንሽ ብር ናት። ግን ደላላ በእናቴ ድሮ ስትተርት በደላላ ሰው ተጉላላ፣ በነጋዴ አሯል ሆዴ በተደጋጋሚ ትናገር ነበር። ንግድ ውስጥ ነበረችና እውነቴን እንዴት ነበር። በቃ ደላላ ድሮ ራሱን ደላሎች አላችሁ፣ አይዞህ አትፍራ ደላላ። እሺ ቀጥል። እስከዛ ደላላ እነኝ የሚል ሰው ካለ አስገቡ። እና እየተመራ ያለው በደላላ ነው ማለት ፌር ያልሆነ ለምሳሌ ኑሮ ጨመረ ውድ ሆነ ይባላል። ተከራዩም ላይ እኮ በጣም ጫና አለ እኮ። ተከራዩ ከየት ነው የምትሆኑ የሚጨምረው? ለምሳሌ የመንግስት እኮ ይታወቃል፣ ቢዝነስም ይታወቃል። በጣም ይሄን ያህል ደብል አታተርፍም እና የሆነ የሚጨምርበት ፐርሰንት የተጋነነ ሂሳብ ነው የሚጨመረው እና ያው ያለህ አማራጭ ራቅ እያልክ የሚቀንስ ጋር ትሄዳለህ። እየቀነሰ ርካሽ ያልከው አካባቢ በጣም ይወደዳል። ከዛ ደግሞ ትሄዳለህ፣ ይወደዳል። እየጣልክ አቅምህን እየፈለክ ትሄዳለህ ማለት ነው።
ቆይ ደላላው ደላላው ለአንተ ቤቱን ስላከራየ ከአንተም ያገኛል ከአከራዩም ያገኛል አይደል? ስለዚህ እሱ ብዙ ብር እንዲያገኝ እዚህ አካባቢ ከሆነ የቤት ክራይ ይሄን ያህል ነው በዚህ ማከራየት ያለብህ ብሎ አከራዩ ምንም አይነት እንትን ሳይኖረው አከራዩን ሀሳቡን ለውጦ የቤቱን ዋጋ የኪራይ የሚተምነው እሱ ነው። ተምኖ እሱ ይሄዳል። ከዛ በኋላ በቃ ድጋሚ አታየው፣ ህግ ይወጣል። አዎ በቃ ደላላው ነው ሂሳቡ የሚያወጣው የሚጨምረው እንዲህ የሆነ የሚለው የሚያውቀው የለም። አከራዩማ አከራይቶ ላይኖር ይችላል እኮ ውጭ ሀገር የሚኖራል። ለምሳሌ ቤት እያለው አፓርታማ ከዛ እንዲህ እኮ ገብቷል ብሎ ይደውልለታል ሰውየው ደግሞ ይደውልና እንዲህ ሂሳብ ከዛ ጨመር ይላል። ትጨምራለህ ካሁን ለቀህ ትወጣለህ ማለት ነው። እነሱ ድልላቸው ከፍ ይላቸዋል። 30 ሺህ ብር የሚደልለው ቤት 60 ሺህ ብር ገባ ማለት 6 ሺህ ብር ማለት ነው። የ3 ወር ሲሆን 18 ሺህ ብር ያገኛል፣ 36 ሺህ ብር ያገኛል ማለት ነው። ከዛ አንተ እንደፈለግኩን የራስህ ጉዳይ ብሎ ይሄዳል እሱ። አዎ አንተ እንደፈለግክ ጨርስ ይላል በቃ። እኔ አይ ዶንት ኖ ባደጉት ሀገራት ለምሳሌ እንደዚህ ብሮከር ስትሆኑ ወይም ደግሞ ይሄ ሊስቲንግ ኤጀንት ስትሆኑ በተለይ የሪል ስቴት ኤጀንቶች የታወቀ ነው። ለምሳሌ ምን ያህል ማለት መንግስትም የሚያውቀው ነው። በፕሮፌሽናል በሆነ መንገድ ነው ቤት እንኳን ለመከራይ ስትሄዱ የሚያገናኟችሁ ማለት ነው። ከዛ ባሻገር እነሱ የቤት ዋጋ ኪራይ ላይ ምንም አይነት ሴ የላቸው። እናንተን ከቤት አከራይ ጋር ማገናኘት ነው፣ ወይም ደግሞ ቤቱን ያሳያቸዋል። ቤቱ ወረዳ የተተመነ ነው። እነዚህ የኮንዶ ባለቤቶች ወይም ደግሞ የምትከራዩበት ቦታ ማርኬት ፕራይስን ማዕከል ያደረገ ነው፣ የገበያውን ዋጋ ማዕከል ያደረገ ነው። ኢትዮጵያ ግን ለእነዚህ አይነት ነገሮች ህግ ሲስተም ባለመኖሩ ነው መሀል ላይ ተከራዮች እናንተ መከራችሁን እየበላችሁ ያላችሁት። ተክሉ ቤትን የምታከራየው አንተስ በደላላ ነው ወይስ በራስህ ነው? እኔ ያው ኮሚሽን ሰራተኞች አሉ፣ በደላላ ነው የሚመጣው። ግን ሁሉም ነገሮች ሴዲ በደላላ ብቻ የሚሆን ነገር ነው ብዬ ግን አልወስደውም። እኔ እሱ የራሱ ፋክተር እንዳለ ሆኖ እኔ እግዚአብሔር ነው የምነግርህ፣ ስለ እውነት ነው የምነግርህ ቴዲ። እውነት እያልኩ ነው፣ ሌላ ነገር አላወራሁም። ዋጋ እየከፈሉ ተከራይን የሚያኖሩ ሰዎች አውቃለሁ። እመብርሃን ምስክሬ ነች። ቤተሰብ ያላቸው ሰዎች ጡረታ ላይ ያሉ ቢያስወጧቸው እንደሚቸገሩ ስለሚያውቁ ዋጋ ከፍለው የሚያኖሩ መዓት ማህበረሰብ ውስጥ አውቃለሁ። በዛው ልክ ደግሞ ችግር ያለበት አከራይ እንደሚኖር ስለማቅም የምነግርህ ነገር ትልቁ ስለ ዋጋው እያነሳን ስለሆነ ነው። አሁን የዋጋ መጨመርና መቀነስ ላይ ስለሆነ ነው ርዕሱ። እዛ ውስጥ ስገባ ግን ትልቁ ነገር እኔ ነፃ ቢያደርገው በመግባባት የሚፈጠሩ ነገሮች በአከራይም በተከራይም በኩል ነገሮችን ያስተካክላሉ ብዬ አስባለሁኝ። እኔ ይሄንን ስል የውል ጉዳይ ነው። ሙሉ ቤቱን ለቆለት የተከራየ ሰው መብራትና ውሃ የመክፈል ግዴታው ነው። እየኖረበት ያለው እሱ ነው። አግሪመንት ውል ስለሆነ የሚወስነ ከነ መብራትና ውሃው አስቦ የተከራየ አካል ደግሞ የሚከፍለው አከራዩ ነው። መብራትና ውሃ ስትል ቆይ አሁን ለምሳሌ አንድ ክፍል ቤት ብታከራይ ሌትስ ሴይ ግቢ ውስጥ አንድ ክፍል ቤት ቢኖር ያ ሰውዬ ፍጆታው ለሱ ምን ያህል ውሃ እንደተጠቀመ ምን ያህል መብራት እንደተጠቀመ ለሱ የተለየ ሜትር አለው የለውም? ታዲያ በምንድን ነው ተመን የምታወጣለት? በነባራዊ ሁኔታ ይታወቃል። ምንድነው የሚጠቀመው? ላጤ ከሆነ ኤክስፔክት የሚደረግ ነገር አለ። አንተ አከራዩ የሚጠቀመው የመብራት ፍጆታ አለው። ለምሳሌ የመብራት ፍጆታ አለው። ለምሳሌ አከራዩ እኔ ለራሴ ልውሰድ፣ የራሴ የምጠቀማቸው ነገሮች አሉ። አዲሽናል ያ ሰው ደግሞ የሚጠቀማቸው ነገሮች አሉ አይደል? ያን ታሳቢ ያደረገ ነገር ነው የሚሆነው። ስምምነት ከነ መብራትና ውሃ ከሆነ አብረህ ትችለዋለህ ከክራዩ ጋር። ማን ይከፍለዋል? አከራይ ይከፍለዋል። የመብራት ብለህ ግን ለብቻ ቆጣሪ ካረክለት ያ ተከራይ ይከፍላል ማለት ነው። በአንድ ቆጣሪ እየተጠቀምክ ከሆነ ግን ምንድነው የምታደርገው? ያለው አማራጭ አንድ ቆጣሪ ላይ አከራዩም ተከራዩም እየተጠቀመበት ያለ ከሆነ ሊያደርገው የሚችለው የስምምነት ጉዳይ ነው።
ወይ አብሮ ከኪራዩ ጋር ይሆናል ወይ የመብራት ይሄን ያክል ከፈሉ በሚል ስምምነት ክፍያው ይፈጸማል። ይሄ ነው ያለው። ስለዚህ በብዛት ከነመብራቱ የሚሆኑ ነገሮች ዋጋ ያስከፍላሉ ያልኩ ለዛ ነው። ያ ተከራይ የሱ ግዴታ የመኖር መብት አለው። አብስሎ የመብላት ግድ ነው። ሰው ነው፣ አብስሎ ይበላል፣ ምድጃ ይጠቀማል፣ ምጣድ ይጠቀማል፣ ሌሎችም ነገሮች። ስለዚህ አትጠቀም ልትለው አትችልም። ተከራይቶ መብቱ ነው። እሺ ይሄን እንዴት ታያለት? አሁን አዲስ የወጣው ህግ የወይዘሮ መቅደስ ወልደ ጊዮርጊስ የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ናቸው። ይሄን ብለዋል። ይሄ ንግግራቸው ይጎዳቸዋል አከራዮችን? እስኪ ስማው። አከራዩ ዋጋ ጨምር ማለት አይችልም። ዋጋ መጨመር የሚችለው መንግስት ነው። በአመት አንድ ጊዜ ሰኔ 30 ላይ በመጣው የዋጋ ጥናት መሰረት ዋጋ መጨመር የሚችለው መንግስት ነው። ስለዚህ የዋጋ ጥናቱ በሚመልሰው መልስ መሰረት ወይዘር በነበረበት ይቀጥላል። አሁንም አይዘር ደግሞ የጨመረ ዋጋ ካለ ደግሞ አናውንስ ኦፊሻሊ አናውንስ ይደረጋል፣ መንግስት አናውንስ ያደርጋል። እስከዛ ድረስ ግን አከራዮችን ዋጋ ጨምሮ ማለት መብት የላቸው። ይሄ ይጎዳቸዋል፣ ይጎዳናል ብለህ ታስባለህ? እኔ ትክክል አይደለም ብዬ ነው የማስበው። ይጎዳል አከራይም ብዬ አምናለሁ። ለምን? ምክንያቱም እየወሰነ ያለው መንግስት ሲጀመርም በትክክል አይደለም። የአከራይ ተከራይ ግብር ይቀበላል። የግርግዳና የአፈር አከራይ ይከፍላል። ለዛ ቤት ጣራ ግርግዳ የሚከፍለው አከራይ ነው። የተከራይ አከራይ ተከራይ የሚከፍለው አከራይ ነው። ይሄ በሆነባቸው ሁኔታ ላይ ኑሮውን ደግሞ የሚደጉምበት ነው ብያለሁ። በተለይ ትልልቅ ሰዎች ስራ ያቆሙ መተዳደሪያቸው ይሄ ነው። አከራይተው ነው የሚኖሩት። ገቢያቸው እሱ ነው። ቢታመሙ የሚታከሙበት፣ ቢራቡ የሚጎርሱበት በሱ ነው። ማህበራዊ ህይወት ቢጨነቁ ከዚች በሚያገኙት በክራይ ሂሳብ ነው የሚንቀሳቀሱት። በተለይ ትልልቅ ሰዎች፣ በእድሜ የገፉ ሰዎች፣ እነዚህ ሰዎች ምን ይሆናሉ? ስለዚህ እናንተ ደግሞ ስትጨምሩባቸው ሪዝነብል ወይም ደግሞ ያሉበትን ነባራዊ ሁኔታ ከግምት ባስገባ መንገድ ሳይሆን የእናንተን ችግር ብቻ አይታችሁ ነው እየዘፈዘፋችሁ ያላችሁ። ታዲያ እንዴት ይሁን? አይ መሆን የለበትም። እንደዛ መሆን አለበት ብዬ አላምንም እኔ። ለምሳሌ አሁን አንተ በአመት የቤት ኪራይ ጭማሪ የምታደርገው በአመት ነው ወይስ አንዴ ከአከራይ ጭማሪ አታደርግም? እኔ እኛ ቤት ውስጥ 8 ዓመት የሆናቸው ሰዎች አሉ። ቴዲ እሺ፣ የምሬን ነው የምነግርህ፣ ስለ እውነት ነው የምነግርህ። ጨምሩ ተብለው ያውቁ 8 ዓመት ራሳቸው ነባራዊ ሁኔታ ስለሚያስጨንቃቸው ያለውን ነገር እንትን ብለው በዛ መሰረት ይጨምራሉ። ማለት ራሳቸው ማለት ለምሳሌ የአካባቢውን ሁኔታ ስለሚረዱት፣ የኑሮውን ሁኔታ ስለሚረዱት ይጨምራሉ። ለምሳሌ 50 ብር 60 ብር ቢጨምር የቻሉትን አቅማቸውን ይጨምራሉ። አሁን ባለው ሁኔታ ላይ እንደ ሰው ይለያያል ብያለሁ ቅድም። ያለው ነባራዊውን ሁኔታ መነሻ አድርገህ ብታከራየው በጣም ከፍተኛ ብር ልጠይቅ ትችላለህ። ከዛ በፊት በሰላም በፍቅር የኖርከው ዋጋ የተከፋፈልክበት ይሻላል። አሁን ከነሱ መጠበቅ የለብም። አንተ የራስህ ስታንዳርድ ሊኖር ይገባል። እኔ አከራይ ከሆንኩኝ ያንን ማድረግ አችልማ። ህጉም አይፈቅድልህም። ህጉ አሁን እንደምታየው ነው። ህጉ አሁን ነው አይደል እየጠበቀ የመጣው። ከዛ በፊት እንደነበር 2 ዓመት ከዛ በፊት የነበረው የቤት ኪራይ ዋጋም ብዙ አስጨናቂ አልነበረም። ውድም ነው ብለን የምትወስደው አይደለም። ከ2 ዓመት በፊት ወደዚህ ነው የቤት ኪራይም ጭማሪ የምትሰማው። የተጋነኑ ነገሮች በአንድ የጦዙት ከ2 ዓመት ወደዚህ ነው። ከዛ በፊት ብዙም እንደዚህ የተጋነነ ውድ ነው የምትለው አይነት ኪራይ አልነበረም እኔ እስከማውቀው ድረስ። ኦኬ እሺ፣ ቆይ ወደ አንተ እመጣለሁ። ሊሊ ድለላ ላይ ነው ያለሽው?